በእርሷ ውስጥ ራስ ምታት የለበትም፣ እነርሱ ከእርሷ የሚሰክሩ አይደለም አለ። በሌላ ቦታ ላይ ደግሞ በውስጧ መጠጥን ይጠጣሉ፣ በውስጧ ውድቅ ንግግርና ወንጀልም የለም ነው የሚለው። ጌታቸው ንጹሕ የሆነ መጠጥ ያጠጣቸዋል ነው የሚለው። ንጹሕ ማለት ከምንም ጋር የተያያዘ ነገር መልካም ነው። ኡስታዙ ሲናገር እንደሰማችሁት በገነት ውስጥ ስለሚጠጣው ወይን ጠጅ እንደማያሰክር ተናግሯል። ክፍሉ የሚናገረው በገነት ውስጥ በእስልምና ግብረ ሰዶም እንደሚቻል ነው። እያንዳንዱን ላሳያችሁ። በመጨረሻም መልእክት አለኝ፣ እስከ መጨረሻው ተከታተሉ። እሱ የጠቀሰው ሱራ 56 ቁጥር 19 ላይ ነው። እኛ ከ15 ጀምረ እያንዳንዱን እንመልከተው። ቁጥር 15 ላይ እንደዚህ ይላል፣ በተታቱ አልጋ ላይ ይሆናሉ አለ። ምን ላይ? በተታቱ አልጋ ላይ ይሆናሉ፣ በእርሷ ላይ የተመቻቹና ፊት ለፊት የተቀጣጩ ሲሆኑ አለ። ስለዚህ ወንዶቹ በተታቱ አልጋ ላይ ይሆናሉ፣ በእሷ ላይ ደግሞ ይመቻቹና ይቀመጣሉ አለ። ኦኬ። ቁጥር 17 ላይ በእነርሱ ላይ አለ። ምን? በተታቱ አልጋ ላይ በሆኑት በተመቻቹት ላይ በእነርሱ ላይ ሁልጊዜ የማያረጁ ወጣቶች ልጆች ይዟዟራሉ አለ። አሁን ይሄ ነው ሚስጥሩ። የማያረጁ ወጣት ልጆች በተመቻቹ አልጋ ላይ ባሉት ላይ የሚዞሩት ምን ለመሆን ነው? እነኚህ ወጣት ልጆችስ ወንድ ወይ ናቸው ሴቶች? የቁርአን ትርጉሞችን እንመልከት። ለምሳሌ ሳይ ኢንተርናሽናልንም እዩት፣ ክሮፕስንም እዩት፣ ሌሎችንም የምትሞችዋቸው ወንዶች ናቸው ወንዶቹን የሚዞሯቸው። እዚህ ላይ እንግባባ። ቅድሚያ እዩ ቁርአን ትርጉሞችን፣ እንግሊዝኛ ቨርዥኖችን እዩዋቸው። ወንዶቹ ናቸው የሚዞሩት ማለት ነው። በተታቱ አልጋ ላይ ወንዶቹ ይቀመጣሉ፣ ወንዶቹ ደግሞ ይዞሯቸዋል። ኦኬ። መዞር ማለትስ ምን ማለት ነው? በተታቱ አልጋ ላይ የተመቻቹትን ይዞሯቸዋል ማለት ምን ማለት ነው? ወሲብ ያደርጓቸዋል፣ ወሲብ ይደራረጋሉ ማለት ነው። እፎይ ከራስ ነው ትርጉም እንዳትሉኝ ተመልከቱ። ይህን አዲስ ተመልከቱት። ሱሌማን በአንድ ሌሊት 100 ሚስቶችን በመዞር 100 ወንድ ልጆች መውለድ ፈለገ ይላል። ጅብሪልን አላላከና ስትጀምር ኢንሻላ ብለህ ጀምር አለው። ሱሌማን ግን ረሳውና ኢንሻላ ሳይል 100 ሴቶቹን ሚስቶቹን ዞራቸው፣ ግማሽ ልጅ ብቻ ወለደ ይላል። ነቢያቸው መጨረሻ ምናለ? ሱሌማን 100 ሚስቶቹን ሲዞር ኢንሻላ እያለ ቢጀምር ኖሮ ሀሳቡ ይሳካለን ነበር አለ። ስለዚህ በመዞር እንደዚህ ሰለሜ ሰለሜ የሚል ጨዋታ አይነት በመዞር ሳይሆን ግንኙነት ማድረግ ማለት እንደሆነ ትርጉሙ ግልጽ ነው። መዞር ማለት እንድገምላችሁ፣ ነቢያቸው ሙሐመድ በአንድ ሌሊት በአንድ ጥባት 9 ሚስቶቹን ይዞር ነበረ። ሚንስ ግንኙነት ያደርጋቸው በቅንፍ ውስጥ ያው ሴክሹዋል ሪሌሽን ብለው ተርጉመውታል ማለት ነው። ስለዚህ መዞር ማለት ግንኙነት ማድረግ ማለት ነው። ስለዚህ ወንዶቹን ይዞሯቸዋል ነው ትርጉሙ። እንደዚህ ከሆነ ቁጥር 19 ላይ ኡስታዙ አይሰክሩም ብሎ የተረጎመው ወይንም ቁርአኑም አይሰክሩም የሚለው ምኑን ነው? ቁጥር 19 ላይ ከእርሷ የራስ ምታት አያገኛቸውም አይሰክሩምም ይላል። አይሰክሩም የምትለው ቃል አረብኛዋ ወደ አማርኛ ስትተረጎም ትክክል አይደለም። ይኑዝፉን የሚለው ቃል አይሰክሩም ሳይሆን ትርጉሙ አይደሙም ነው። አይደሙም ነው። ስካር ይሄንኛው ነው። ይንዞፉን ይሄንኛው ነው። ስካሩን ይሄ ነው። ይንዞፉን ይሄን ነው። ሁለቱ ቃላቶች ልዩነት አላቸው አረብኛው ላይ። ኦልሞስት ስካር የሚለው የአረብኛው ቃል ከአማርኛው ጋር ተቀራራቢ ነው። ሴሜቲክ ስለሆነ ስካሩን ነው የሚለው ተመሳሳይ ነው። ይንዞፉን የሚለው ግን አይደሙም መድማትን የሚመለከት ነው። ስለዚህ ወንዱ ወንዱን ያደርገዋል፣ አይደማም ነው። አይደሙም። ወንዶቹን ይዞሯቸዋል፣ ግንኙነት ያደርጓቸዋል፣ አይደሙም። ስለዚህ በገነት ውስጥ ወንድ ለወንድ በእስልምና ይቻላል። ይሄ ኡስታዝ ለምሳሌ ነብዩን በጣም ይወደዋል። ስለዚህ ነብዩን ሊዞረው ይችላል፣ ወይንም ነብዩ እሱን ሊዞረው ይችላል። ቻሌንጅ አደርጋችኋለሁ። አንድ ጥቅስ በገነት ውስጥ ግብረ ሰዶም አይቻልም የሚል ጥቅስ ማንም ሙስሊም ሊያመጣልኝ አይችልም። ከቁርአን ላይ አንድ ጥቅስ፣ ከሐዲስ ላይ እንኳን አታመጡልኝም። አንዲት ጥቅስ። ብዙ መረጃዎች ግን እንደሚያሳዩት በገነት ውስጥ ግብረ ሰዶም በእስልምና ይቻላል። ስለዚህ ስለ ግብረ ሰዶም የሚያወራ ክፍል ነው ልጁ አታሞ የተናገረው ማለት ነው። ይህንን ኡስታዝ ቻሌንጅ እናደርገዋለን። 2016 ላይ የውይይት ጥሪ አቅርቤልን ነበረ። ተሳዳቢ ነው ምናምን ብሎ በስድብ
ውይይቱን ላለመቀበል አድርገው ጥረት ሁላችሁም የምታውቁት ነው። 2017 መግቢያ ላይ ደግሞ ጀስት እንዱ ከሜዳ ተነስቶ እኔ ላይ በስድብ ጀምሯል። ጀስት እሱን እንዳልተፈጠረ እነርሳውና በአዲስ መንፈስ በአዲስ የውይይት ጥሪ እናቀርብለት። በገነት ውስጥ እስልምና ወይንስ ክርስትና ለሰው ልጆች ጥሩ ተስፋ የሚሰጠው ወይንም ደግሞ ምን አለ በገነት ውስጥ የእስልምናና የክርስትና የሚለው ላይ እሱም ያነሳቸው ፖይንቶች ስላሉ ዲቤት ማድረግ እንችላለን። ይህን የውይይት ጥሪ እንዲቀበል ሼር አድርጉለት። ይመጣ ይሆን ወይንስ 2016 እንዳደረገው 2017ም መግቢያ ላይ እንዳደረገው ለሶስተኛ ጊዜ በስድብ ውይይቱን ሪጀክት ያደርገዋል? የምናየው ይሆናል።